ሰላም እንዴናችሁ ሄርሜላ ነኝ ዛሬም በሌላ ስኮላርሺፕ መረጃ መጥቻለሁ የዛሬው ስኮላርሺፕ መረጃ በኢታሊ ውስጥ በሚገኝ አንድ ዩኒቨርሲቲ የሚሰጠውን ስኮላርሺፕ መረጃ ነው ይዤላችሁ የመጣሁት ዩኒቨርሲቲ ኦፍ ፍሎረንስ ይባላል እዚህ ጋር እንደምታዩት ሳይክል 41 ለ41ኛ ጊዜ ወጣ ኮል ነው ማለት ነው ይህ ኮል በዋናነት ለፒኤችዲ አፕሊካንቶች ብቻ የወጣ ኮል ነው ነገር ግን በስሩ በዛ ያሉ ኮርሶች ያለበት ኮል ነው ማለት ነው ስለዚህ እነዚህን ኮርሶች ዲቴል አይታችሁ ማለትም ማስተርስ የጨረሳችሁና እንደዚሁም ደግሞ አሁን ላይ የመጨረሻ አመት የማስተርስ ተማሪዎች ሆናችሁ አፕሊካንቶች ኮርሶቹ ላይ ገብታችሁ በመፈለግ የናንተ ኮርስ መኖሩን ቼክ በማድረግ አፕሊኬሽኑን መሞከር ትችላላችሁ ወይም አፕላይ ማድረግ ትችላላችሁ ማለት ነው ሌሎችም ተጨማሪ ሆኑ ዲቴል መረጃዎች አሉት ነገር ግን መጀመሪያ ከኔ ጋር ኮርሶቹ እነማን ናቸው የሚለውን በደንብ ማየት አለብን እንደዚሁም ሙሉ አፕሊኬሽን ፕሮሰሱን ከኔ ጋር ስለምናይ ማለት ነው እንደዚሁም ደግሞ ይሄንን ኮርሶች አይታችሁ የናንተ ኮርስ ባይኖርም ለሌሎች ኮርሶቻቸው ላሉ አፕሊካንት ፒኤችዲ ማመልከት ለሚፈልጉ አፕሊካንቶች ሰጀስት ማድረጋችሁን መርሳት የለባችሁም እዚህ ጋር እንደምታዩት ለዴድላይኑ የዚህ ኮል ጁን 16 ነው የወጣው ሜይ 15 ነው ለአንድ ወር ጊዜ የወጣ ኮል ነው ኦልሞስት ዛሬ ይሄንን ቪዲዮ ሪከርድ ካደረክ 25 ነው ሜይ 25 በፈረንጆች ማለት ነው 10 ቀን ሆኖታል ስለዚህ ካሁን በኋላ ወደ 20 ቀን የሚሆን አላችሁ ማለት ነው ስለዚህ በእነዚህ ቀናት ውስጥ የሚያስፈልገውን ሪኳየርመንት አሟልታችሁ አፕላይ ማድረግ አለባችሁ ምን ያስፈልጋል ሪኳየርመንቱ የሚለውን ከኔ ጋር እናያለን እንደዚሁም ደግሞ አፕሊኬሽን ስቴፕ ባይ ስቴፕ ሆነም ከኔ ጋር እናያለን ማለት ነው መጀመሪያ ግን ኮርሶቹን በደንብ ማየት አለብን እዚህ ጋር እንደምታዩት አኔክስ 2 ላይ ፒኤችዲ ኮርስስ የሚል አለ እሱን ክሊክ አድርገን ሊስት ኦፍ ኮርሶችን እናያለን እዚህ ጋር እንደምታዩት ኮርስስ ብሎ አስቀምጧል እዚህ ጋር ባዮሜዲካል ኤሪያ ላይ የሚሰጡ ኮርስ ወደ 4 የሚሰጡ ኮርሶች አሉ ድራግ ሪሰርች ኤንድ ኢኖቬቲቭ ትሪትመንት ትራንስሌሽናል ሪሰርች in the science for health protection እንደዚሁም ባዮሜዲካል ሳይንስ እና ክሊኒካል ሳይንስ አለ በባዮሜዲካል ኤሪያ እንደዚሁም ደግሞ ሳይንቲፊክ ኤሪያ የሚል ደግሞ ኤቮሉሽነሪ ባዮሎጂ ኤንድ ኢኮሎጂ ኤርዝ ኤንድ ፕላኔታሪ ሳይንስ ፊዚክስ ኤንድ አስትሮኖሚ ኢንተርናሽናል ዶክትሬት ኢን አቶሚክ ኤንድ ሞለኪውላር ፎቶኒክ ኢንተርናሽናል ዶክትራል ኢን ስትራክቸራል ባዮሎጂ mathematics computer science and statistics እንደዚሁም ደግሞ chemical science አለ በሳይንቲፊክ ኤሪያስ እንደዚሁም ደግሞ social science ኤሪያስ development economic and local system የሚል አለ political and social change legal science የሚል አለ እንደዚሁም በቴክኖሎጂካል ኤሪያ ብለው ያስቀመጡታሉ በጣም በዛ ያሉ ኮርሶች ናቸው በኢንጂነሪንግ ዘርፍ ማለት ነው በአርኪቴክቸር ኤንድ ዲዛይን እንደዚሁም ሰስቴኔብል ማኔጅመንት ኤንድ አግሪካልቸር ፎርሜሽን ኢንጂነሪንግ እንደዚሁም ኢንዱስትሪያል ኢንጂነሪንግ ኢንተርናሽናል ዶክትራል ኢን ሲቪል ኤንድ ኢንቫይሮንመንታል ኢንጂነሪንግ አግሪካልቸራል ኤንድ ኢንቫይሮንመንታል ሳይንስ ሰስቴኔቢሊቲ ኤንድ ኢኖቬሽን ፎር ዘ ዲዛይን ኦፍ ቢልት ኢንቫይሮንመንት and system product እንደዚሁም ደግሞ urban future study የሚል አለ እንደዚሁም humanity area ላይ philosophy comparative language literature and culture educational science and physiology እንደዚሁም ደግሞ historical study የሚል አለ ማለት ነው በዛ ያሉ ኮርሶች ናቸው ምናልባት እዚህ ጋር ስማቸውም ተሳስቼ ሊሆን ይችላል ስለዚህ በእነዚህ ኤሪያ ላይ አፕላይ ማድረግ የሚፈልጉ አፕሊካንቶች ይሄንን ስኮላርሺፕ መሞከር ትችላላችሁ ማለት ነው ኮርሶች አንዳንድ ኮርሶች የራሳቸው የሆነ ሪኳየርመንት የራሳቸው የሆነ ኮታ አላቸው ማለት ነው ስለዚህ እነሱን ለማየት ደግሞ እዚህ ጋር ፒኤችዲ ኮርስስ የሚለውን በመታደርጉ ሰዓት ፒኤችዲ ኮርሶች ዲቴሉን ለማየት እዚህ ጋር ለ2025 እና 26 አካዳሚክ ይር ብለው አስቀምጠውታል እዚህ ጋር ሲገቡ ለምሳሌ አግሪካልቸር ኤንድ ኢንቫይሮንመንታል ሳይንስ መጀመሪያ ላይ ነው ያስቀመጠው ስለዚህ ኮል ዲቴሉን ማየት ትችላላችሁ እዚህ ጋር ፋክት ሽት የሚለውን ሁሉም ጋር ፋክት ሽት የሚል አላቸው ሁሉም ጋር ማለት ነው ያ ማለት የዛ የዲፓርትመንት ዲቴሉ ወይንም ለዛ ስፔሲፊክ ኮርስ የሚያስፈልገው ዲቴል ሪኳየርመንት እንዴት ዶክመንታችሁ ማዘጋጀት እንዳለባችሁ ያው ይሄ ለፒኤችዲ ስለሆነ ፕሮፖዛል መጻፍ አለባችሁ ሲቪ እንደዚሁም ደግሞ ዶክመንታችሁ ትንሽ ጠንከር ያለ መሆን አለበት ያው ለሪሰርች ነው አፕላይ የምታደርጉት ፒኤችዲ ኦሬዲ ሪሰርች ቤዝድ ስለሆነ ሪሰርች ቤዝድ ሆኑ ዶክመንቶችን ማዘጋጀት አለ
አለባችሁ ማለት ነው። ስለዚህ እያንዳንዱ ጋር እየገባችሁ እዚህ ጋር agriculture and environmental science ለምሳሌ አለ እዚህ ጋር fact sheet የሚለውን ስትነኩ ሌላ ፎልደር ይከፍትላችኋል። ያ ማለት ፓርቲኩላሪ ለዛ ዲፓርትመንት የወጣው requirement ማለት ነው። ሶ እዚህ ጋር ዶክተራል ፕሮግራም in agriculture and environmental science የሚል አለ። ሶ እዚህ ጋር የዲፓርትመንቱ ዌብሳይት ቀጥታለላችሁ። ከዛ ደግሞ ማየት ያለባችሁ ፖዚሽን አቬሌብል አለ። ሁለት አይነት ነገር አስቀምጠዋል። አንደኛ ስኮላርሺፕ የሚሰጣሉ፣ ሁለተኛ ደግሞ የራሳችሁ ፈንድ ኖሯችሁ ሌላ ፈንድ የሚያደርጋችሁ ኤክስተርናል በዲ ካለም አፕላይ ማድረግ ትችላላችሁ። ሶ ነገር ግን ለሁለቱም ምን አላቸው? ኮታ አላቸው። ለምሳሌ እዚህ ጋር 8 ሰው ነው እንዳጠቃላይ የሚፈልገው ይሄ ዲፓርትመንት ፖዚሽን ዊዝ ስኮላርሺፕ ብሎ አስቀምጧል። 7 ሰው አስቀምጧል ማለት ነው። ፖዚሽን ዊዝ ስኮላርሺፕ 7 ሰው ማለት ለስኮላርሺፑ ለነሱ ስኮላርሺፕ ቦታ ያላቸው ለ7 ሰው ቦታ ያላቸው። ነገር ግን ከውጭ ደግሞ ሌላ ስኮላርሺፕ ፈንድ የሚያደርገው ወይንም ፈንድ ያለው አካል ከመጣ ደግሞ አፕላይ ማድረግ ይችላል። ነገር ግን አንድ ሰው ብቻ ነው የሚቀበሉት ማለት ነው። ስለዚህ ሁሉም ዲፓርትመንቶች ጋር ስትገቡ እዚህ ጋር ፖዚሽን ወይንም ኮታ አላቸው ማለት ነው ለሁሉም። ስለዚህ እሱን በደንብ ታያላችሁ። ስፔሲፊክ ሪሰርች ቶፒክ በተመለከተም አስቀምጠውላችኋል ማለት ነው። እዚህ ጋርም እንደምታዩት እዚህ ስኮላርሺፕ ላይ አግኝታችሁ በምትሄዱ ሰዓት በቆይታችሁ ጊዜ ቢያንስ ከ3 ወርና ከዛ በላይ ለሆኑ ጊዜያቶች ሀገር ሄዳችሁ ሪሰርች የምትሰሩበት ኦፖርቹኒቲዎችም ይፈጠራሉ ወይንም እንደ ኤክስቼንጅ ነገር ማለት ነው። ለምሳሌ ይሄኛው ዲፓርትመንት ላይ ለ3 ወር አብሮድ ስተዲ ኦር ሪሰርች ፔሪድ አብሮድ ይላል። ከጣሊያን ውጪ ሄዳችሁ የምትሰሩበትን ነገር ያመቻቻሉ። እዚህ ጋር ዶክመንት ሪኳየርመንት በራሳቸው መንገድ አስቀምጠዋል። ስለዚህ ይሄንን ማየት አለባችሁ ምን ዶክመንቶች ናቸው የሚያስፈልገው የሚል። ሌላ ደግሞ ማንዳቶሪ እና ኦፕሽናል ዶክመንት ብሎ አስቀምጠዋል። ነገር ግን ኦፕሽናሎቹ በጣም ኢምፖርታንት ናቸው ብዬ እኔ ፐርሰናሊ አምናለሁ። ምክንያቱም አፕላይ የምታደርጉት በፒኤችዲ እስከሆነ ድረስ ፐብሊኬሽን ያላቸው አፕሊካንቶች ሞር ኮምፒተንት ነው የምትሆኑት ማለት። ስለዚህ ፐብሊኬሽን ያላችሁ እንደዚሁም ደግሞ ሌላ ተጨማሪ እኔ ሳይንቲፊክ ኳሊፋይድ የሆነ ዶክመንት ለምሳሌ ሴሚናር ከሆነ ሰርቲፋይድ ከሆናችሁ ከሆነ ሴሚናር ላይ ፓርቲሲፔት አድርጋችሁ ከሆነ ፕሮጀክቶችን ሰርታችሁ ከሆነ ለኮንፈረንስ ፔፐር ካላችሁ ቡክ ቻፕተር ካላችሁና የተለያዩ ነገሮች ካላችሁ እነሱን ማስገባት ትችላላችሁ። ኦፕሽናል ብለው ያስቀምጧቸው። ማንዳቶሪ ዶክመንት ያው ሪሰርች ፕሮፖዛል መጻፍ ግዴታ ነው። ምክንያቱም አፕላይ የምታደርጉት ለፒኤችዲ ስለሆነ ሪሰርች ፕሮፖዛል ትጽፋላችሁ። ሲቪ ያስፈልጋችኋል። ሲቪያችሁ ደግሞ ኢሮፓስ ፎርማት መሆን አለበት። ይሄን በጣም ብዙ ጊዜ ተነጋግረናል። አሁን ላይ ኢሮፓስ ፎርማት ሲቪ ግዴታ ሊኖራችሁ ይገባል። ሌላ ሪሰርች ፕሮጀክቱ ምን ይመስላል በዚህ ኤሪያ ላይ የሚለው እዚህ ጋር አስቀምጠውላችኋል። እታችም ወረድ ስትሉ ቴማቲክ ኤሪያ የሪሰርች ቴማቲክ ኤሪያ አስቀምጠዋል። ስለዚህ ፕሮፖዛላችሁን ስትጽፉ ይሄኛውን ኮንሲደር አድርጋችሁ ነው የምትጽፉት ማለት ነው። ምን ኤሪያ ላይ ነው የሚሰሩት የሚለው ማለት ነው። ሶ እዛ ላይ ቤዝድ ሆናችሁ ሪሰንትሊ ምን ኤሪያ ላይ የተሰራ ያለ የሚለውን ቼክ ማድረግ አለባችሁ ፕሮፖዛላችሁን ስትጽፉ። በዛ ላይ ደግሞ እዚህ ጋር የዩኒቨርሲቲውን ዌብሳይት ስላስቀመጡላችሁ ቀጥታ እንደውም የዚህን የዲፓርትመንት ዌብሳይት ስላስቀመጠላችሁ ሪሰንትሊ እየሰሯቸው ያሉ ፕሮጀክቶችን እንደዚሁም ደግሞ የፐብሊሽ እያደረጓቸው ያሉ ቶፕ የሆኑ ፕሮጀክቶች ካሉ ወይንም ጥሩ የሆኑ ፐብሊኬሽኖች ካሉ እነሱን እያያችሁ በዛ ኤሪያ ላይ ብትጽፉ ፕሮፖዛላችሁን መልካም ነው የሚሆነው ማለት ነው። ያው ይሄንን አፕሊኬሽን አፕላይ የምታደርጉት በዋናነት ማስተርሳችሁን የጨረሳችሁና ኦሬዲ የሪሰርች ኤክስፒሪየንስ ፕሮጀክትም እንደዚህ የተለያዩ ሪሰርች ቤዝድ የሆኑ አክቲቪቲዎች ላይ ኤክስፒሪየንስ ያላችሁ አፕሊካንቶች ስለሆናችሁ ይሄ ለእናንተ በጣም ቀላል ነው የሚሆነው ማለት ነው። ስለዚህ ዲቴሉን ማንበብ ትችላላችሁ ማለት ነው። ስለዚህ ይሄኛው በዋናነት ለአግሪካልቸር ኤንድ ኢንቫይሮንመንታል ሳይንስ ብቻ የወጣው ነው ያየነው። እያንዳንዱ ኮርስ እዚህ ጋር የራሱ የሆነ ምን አለው የራሱ የሆነ ሪኳየርመንት አለው። ሶ እዚህ ጋር እያንዳንዱ ለምሳሌ እዚህ ጋር አርኪቴክቸር ኤንድ ዲዛይን ጋር ስትሄዱ እዚህ ጋር ፋክት ሺት የሚለውን ክሊክ በምታደርጉ ሰዓት ተመሳሳይ ነገር ነው የምታገኙት ማለት በተመሳሳይ መንገድ የራሳቸው የሆነ ሪኳየርመንት አስቀምጠውላችኋል። እዚህ ጋር ዲሲፕሊኑን አካዳሚክ ሪውለመች እንደሆነ ከዛ ፋክት ሺት የሚለውን ለምሳሌ ባዮሜዲካል ሳይንስ ክሊክ ብታደርጉ ስለ ባዮሜዲካል ሳይንስ እዚህ ጋር ያስቀምጡላችኋል ማለት ነው። እዚህ ጋር ካሪኩለም እንደሚመስል ለምሳሌ ባዮሜዲካል ሳይንስ 11 ሰው ነው የሚፈልጉት። ፖዚሽኑ የስኮላርሺፕ የሚፈልጉት ፖዚሽን ወደ 10 ሰው ይፈልጋሉ። ሌላ ደግሞ በራሳቸው ፈንድ ለመጡ
አንድ ሰው ማለት ነው። ስለዚህ ሌሎቹንም ወደ ታች ገብታችሁ ስትገቡ በደንብ ታዩታላችሁ። ሁሉም ያስቀምጧል ሪኳየርመንት ኢቫሉዌሽን ምን ኢቫሉዌት እንደሚያደርጉ አስቀምጧል። በጣም የወደድኩትኝ እዚህ ጋር ጻፉ ሲሏችሁ ፕሮፖዛል ቴማቲክ ኤሪያ አስቀምጦላችኋል። የሪሰርች ቴማቲክ ኤሪያቸውን ፕሮጀክታቸውን ስትጽፉ ማለት ነው። ስለዚህ የአንድ 3 ቀን ቁጭ ብላችሁ ሁሉንም ካያችሁ በኋላ ሪሰርቻችሁን ፕሮፖዛላችሁን ጽፋችሁ ማዘጋጀት ትችላላችሁ ማለት ነው። ይሄንን ይመስላል። ኮርሶቹን በተመለከተ እንግዲህ እዚህ ጋር የሁለት ኮርስ ለማየት ሞክረናል። የሌሎችንም እዚሁ እየገባችሁ ሁላችሁም የራሳችሁን ማየት ትችላላችሁ። እዚህ ጋር ሁለተኛ፣ ሶስተኛ ኔክስት እያላችሁ ሙሉ ሊስቱን ማየት ትችላላችሁ ማለት። ስለዚህ ኮርሶቹን በተመለከተ ያለው መረጃ ይሄ ነው። ሌላ ይሄንን ስኮላርሺፕ አክቹአሊ በደንብ እንድታውቁት ተደርጎ ነው የተጻፈው። እዚህ ጋር አኔክስ 1 እዚህ ጋር የምታያቸው ሁሉም የራሳቸው ፐርፐዝ ያላቸው ሊንኮች ናቸው። የመጀመሪያው ወደ መጨረሻ ላይ የምናየው ነው አፕላይ የምናደርግበት ወይንም ሊንክ የምናገኝበት ነው። ሁለተኛው በኢታሊያንኛ የተጻፈ ጋይድላይኑ ነው። ሶስተኛው ደግሞ ጋይድላይኑ የዚህ ስኮላርሺፕ ጋይድላይን ዲቴይሉ አለ። አሁን ያየነው ደግሞ ይሄ PhD ኮርስስ ነው አኔክስ 2 ላይ። እዚህ ጋር ሰልፍ ዲክላሬሽን አለ። ስለዚህ ሰልፍ ዲክላሬሽን መጀመሪያ እሱን ማየት እንችላለን። ሰልፍ ዲክላሬሽን ላይ የምትሞሉት ምንድነው የተማራችኋቸው የማስተርስ እና የባችለር ዲግሪያችሁን ነው የምታስቀምጡት ማለት ነው። ስማችሁን ጽፋላችሁ፣ ፕሌስ ኦፍ በርዝ፣ ስቴት፣ እንደዚሁም ዴት ኦፍ በርዝ እና ፉል ሬሲደንሻል አድሬስ የምትኖሩበትን ጽፋላችሁ። እዚህ ጋር ዲግሪ እጃችሁ ላይ ያለውን ዲግሪ ለምሳሌ MSc ከሆነ MSc፣ ከዛ እዚህ ጋር ኦብቴንድ አት አለ። ግራጁዌሽን ዴት መች ነው ግራጁዌት ያደረጋችሁት፣ ፋይናል ማርካችሁ ምን ይመስላል። ለምሳሌ አውት ኦፍ 4 3.8 ከሆነ 4 አውት ኦፍ 4 ከሆነ ታይትል ኦፍ ቴሲሳችሁን የማስተርሳችሁን ማለት ነው። ሌላው ደግሞ I will be graduate ከ31 10ኛ ወር 2025 ድረስ መጨረስ የምትችሉ 10ኛ ወር ማለት መስከረም ጥቅምት ድረስ ማለት ነው። መጨረስ ከቻላችሁ በጥቅምት ኔክስት ጥቅምት ላይ ያ ማለት በእኛ በኢትዮጵያ አሁን ሜይ ላይ የምትመረቁ ወይንም የኛ አብዛኞቻችን የሚያልቀው ኮርስ በአሁኑ ሜይ ላይ ስለሆነ ሜይ ወይንም ሐምሌና ነሐሴ ላይ ነው ብቻ የምናልቀው ኮርሱ። አሁን የመጨረሻ አፕሊካንቶች አፕላይ ማድረግ ትችላላችሁ ማለት ነው። ዶክሜንታችሁን በ31 10ኛ ወር 2025 ያ ማለት እስከ ጥቅምት 31 ድረስ ማስገባት የምትችሉ አፕሊካንቶች አፕላይ ማድረግ ትችላላችሁ። ስለዚህ ማስተርሳችሁን አሁን እየተማራችሁ ያላችሁ ፋይናል ይሄኛውን ታችሁ ይሄኛውን ነው የምትሞሉት ማለት ነው። ታችሁን ሊስት ኦፍ ኤግዛምስ ታስቀምጣላችሁ። እንደዚሁም በያንን ኤግዛም ያመጣችሁትን ማርክ እንደዚሁም ደግሞ እዚህ ጋር ክሬዲት አወሩንና ዴቱን ነው ይመስለኛል። እዚህ ጋር እንግዲህ ካልተሳሳትኩኝ ሊስት ኦፍ ኤግዛምስ ነው የሚለው። እኔ የሚመስለኝ ኮርሶቹን የተማራችኋቸውን ኮርስ የኮርስ ታይትል ከዛ ያንን ኮርስ ስንት እንዳመጣችሁ ከአሁን ለምሳሌ በክሬዲት አወሩ ስንት እንደሆነና ኤ ነው ቢ ነው ያመጣችሁት ኦር እንደዛ የሚለውን እዚህ ጋር ትጽፋላችሁ። ወይንም ደግሞ አቨሬጅ ነምበሩን ከመቶ ስንት እንዳመጣችሁ እዚህ ጋር ትጽፋላችሁ ማለት ነው። ዴቱ መች እንደጨረሳችሁ ደግሞ ትጽፋላችሁ ማለት ነው። ይሄ ያንዳንዱ ኮርስ የወሰድናቸውን ኮርስ ለምሳሌ ማስተርስ ላይ 15 ኮርስ ከወሰድን የ15ቱንም ኮርስ ዝርዝር እዚህ ጋር ትጽፋላችሁ ማለት ነው። ኦፍቴን ዘ ፎሎዊንግ ባችለር ዲግሪ ነው። የባችለር ዲግሪያችሁንም እንደዚሁ በተመሳሳይ እዚሁ ታስቀምጣላችሁ ማለት ነው። CFU ማለት የኢታሊ ነው። ለኛ እንደ ACTS ማለት ነው። እንደ ACTS ማለት ነው። የነሱ CFU ስለሚል በACTSን የዛን ኮርስ ACTS ነው የምታስቀምጡ ክሬዲት አወር ነው የምታስቀምጡ ማለት ነው። በዚህ ይሄንን በዚህ መንገድ ትሞሉና መጨረሻ ላይ ምን ታደርጋላችሁ? ዴቱን ትጽፋላችሁ። እዚህ ጋር የሚታይ ሲግኔቸራችሁን ኤሌክትሮኒክ ሲግኔቸር አስገብታችሁ ይሄኛው ይገባል ማለት ይሄ ሰልፍ ዲክላሬሽን ነው። ይሄ እንደ አንድ ዶክመንት የምታዘጋጁት ዶክመንት ነው። ይሄንን ካየን አሁን የምንሄደው ምንድነው የዋናው ጋይድላይኑ ነው ማለት ነው የምንለው። ስለዚህ ጋይድላይኑን እዚህ ጋር ክሊክ አድርገን ወደ ጋይድላይኑ እንሄዳለን። programs hilal headquarter at the University of Florence call for application cycle 41 የሚላለ ማለት ነው። ስለዚህ እዚህ ጋር ዴድላይኑ ጁን 16 2025 ነው በኢታሊያን ታይም የሚያልቀው ስኮላርሺፕ። አፕሊኬሽን ይሩ 2025 2026 ነው። እዚህ ጋር እንደምታዩት ስለዚህ ስኮላርሺፕ በጣም ብዙ ነገር ነው የተጻፈው to be honest። እነዚህ ውስጥ እዚህ ጋር እንድታዩት የማንስ ዱሬሽኑ ነው ለምን ያክል ጊዜ ነው PhD ፕሮግራሙ የሚቆየው ለ3 አመት የሚቆይ
ፕሮግራም ነው የሚጀመረው። ስታርቲንግ ዴት ኖቬምበር 1 2025 ነው የሚል አስቀምጠዋል። ከካንዲዴቱ ጋር የሚደረገው ሁሉም ኮሚኒኬሽን በኢሜይል ብቻ ነው ይላል። በኢሜይል ብቻ ነው ኮሚኒኬት የሚያደርጋችሁ። ኢሜይላችሁን ደግሞ አፕሊኬሽን ፎርሙን በምትሞሉ ሰዓት ባስገባችሁት ኢሜይል ነው የሚሆነው ማለት። ስለዚህ አፕላይ በምታደርጉ ሰዓት የሆነ ኤረር ብትፈጥሩ ወይም በራሳችሁ ሚስቴክ ያልሆነ ኢሜይል ብታስገቡ የሚመጣው ኮሚኒኬሽን ኃላፊነቱን አንወስድም የሚል ነገር አስቀምጧል። ስለዚህ እዚህ ጋር እንደዚህ አይነት ነገሮችን መጠንቀቅ አለባችሁ። በተለይ የሚሰራና ሁሌም ቼክ ልታደርጉት የምትችሉት ኢሜይል ነው ማስገባት ያለባችሁ። ነምበር ኦፍ ፖዚሽን ኤንድ አቬይላቢሊቲ የሚለው ቅድም አይተናል። ኮርስ አቬይላቢሊቲ ወይንም ነምበር ኦፍ ስኮላርሺፕ አለ፣ እሱ ላይ ማየት ትችላላችሁ የሚል ነው። ከዛ ውስጥ ይሄኛውን በደንብ ማየት ትችላላችሁ። አድሚሽን ሪኳየርመንቱም እንደዚሁ በእያንዳንዱ ኮርስ ላይ ተቀምጧል። በእያንዳንዱ ኮርሱ ላይ ተቀምጧል አድሚሽን ሪኳየርመንቱ። በዋናነት ግን ከኢጣሊያ ከኢጣሊ ውጭ ዲግሪ ያላችሁ ሰዎች ያው የማስተርስ ዲግሪያችሁ ኢጣሊ ካለ ማስተርስ ዲግሪ ጋር ኢኩቫለንት መሆን አለበት ነው የሚለው። ኦሬዲ የኛ ኢኩቫለንት ስለሆነ እሱ ምንም የሚያስቸግር ነገር አይደለም። ሪዘርቭድ ፖዚሽን እንደዚህ የሚላሉ። አፕሊኬሽን ዴድላይኑ መች ነው የሚለው ኦሬዲ አይተናል፣ መች እንደሚጀምር። ሃው ቱ አፕላይ የሚለውን እዚህ ጋር ማየት ትችላላችሁ ማለት ነው። ሃው ቱ አፕላይ የሚለውን ኦሬዲ ከኔ ጋር ስለምናየው ስኮላርሺፕ አፕሊኬሽን ፊ አለው። አፕሊኬሽን ፊው እዚህ ጋር ወደ 30 ዩሮ የሚሆን አፕሊኬሽን ፊ አለው ማለት ነው። አፕሊኬሽን ፊው ነን ሪፈንደብል ነው ወይንም ተመላሽ ያልሆነ አፕሊኬሽን ፊ ነው የሚሆነው ማለት ነው። ስለዚህ ወደ 30 ዩሮ አፕሊኬሽን ፊ መክፈል አለባችሁ ማለት ነው። እንደዚሁም ደግሞ ሁሉም ዶክመንቶች በተጠየቀው መንገድ ተሟልተው ሰብሚት ሊሆኑ ይገባል within the deadline ይላል። ነገር ግን የሚያስፈልጉ ዶክመንቶች በስነ ስርዓት ካልተሟሉ ሪጀክት ይሆናል። ሪጀክት ከሆነ ደግሞ ኃላፊነቱን እነሱ እንደማይወስዱና ለዛ ምንም አይነት ሪስፖንስ እንደማይሰጡ ያስቀመጡበት ፓርት ነው ማለት ነው ይሄኛው። ነገር ግን ይሄኛው እንድትሉን በደንብ እዩት፣ ሁላችሁም በደንብ እዩት። ይሄ ክሊኑ የሚለውንም እዚህ ጋር አስቀምጠዋል። ስኮላርሺፑ እዚህ ጋር ወደ 16243 ዩሮ በአመት አንድ አፕሊካንት ያገኛል ማለት ነው። 16243 በአመት እንግዲህ ለ3 አመት ነው ፕሮግራሙ። እንግዲህ ወደ ወር ስትወስዱት ወደ 1000 ምናምን ይሆናል ማለት ነው። ያ ላይ ሁሉንም ያው አላየንም፣ ዋናውን ያየነው። ነገር ግን አሁንም ማጠይቃችሁና ማስጠነቀቃችሁ ይሄንን ጋይድላይን ሁላችሁም አንብቡት። ያው አብዛኞቻችን ለእንደዚህ አይነት ጋይድላይኖች በተለይ አሁን PhD አፕላይ የምታደርጉ አፕሊካንቶች ኦፕን ናችሁ ለእነዚህ አይነት ጋይድላይን በቀላሉ አንደርስታንድ ታደርጉታላችሁ። ሪሰርች ቤዝድ እና አፕሊኬሽን ቤዝ ከይዛችሁ በኋላ ያሉ ፈንዶች እንደዚሁም ሁኔታዎች ምን ይመስላሉ የሚለውን ዲቴል መረጃ የምታገኙበት ጋይድላይን ነው ማለት ነው። ስለዚህ እነዚህን ይሄንን ጋይድላይን በደንብ ማየት አለባችሁ ማለት ነው ሁላችሁም አፕላይ ከማድረጋችሁ በፊት። ስለዚህ ካስቀመጧቸው ውስጥ ሰልፍ ዲክላሬሽን አይተናል፣ ኮርሶቹን አይተናል፣ ጋይድላይኑን አይተናል። አሁን የቀረን ምንድነው? ኦንላይን አፕሊኬሽን ፕሮሰሱን መሄድ ነው ማለት። ስለዚህ ጋር ኦንላይን አፕሊኬሽን የሚለውን ክሊክ ታደርጋላችሁ። ክሊክ በምታደርጉ ሰዓት ቀጥታ ወደ አፕሊኬሽኑ ነው የሚወስዳችሁ። እዚህ ጋር በተለያየ ካታጎሪ አስቀምጧል። ከዚህ በፊት ኦዲዮል ሆናችሁ እንደዚሁም ደግሞ የኢታሊ ተወላጅ ሆናችሁ ምናምን እያሉ አስቀምጧል። ከዚህ በፊት እዚህ ዩኒቨርሲቲ ላይ ኢንሮል የሆናችሁ ሰዎች ካሉ ታስክ ኮዳችሁን በማስገባት ቀጥታ አፕሊኬሽኑን መሙላት ትችላላችሁ ማለት ነው። አዲስ የሆናችሁ ግን እዚህ ጋር ፕሪሊሚናሪ ሬጅስትሬሽን የሚለውን ክሊክ በማድረግ ወደ አፕሊኬሽኑ ትሄዳላችሁ ማለት ነው።
ሶ ከኔጋ ኦሬዲ አሁን ሬጂስተር አድርገን መተናል ማለት ነው። እዚህ ጋር ሎጊን አድሬስ ያለኝ ኢሜይላችሁ ላይ ኢሜይልን አልከፈትኩትም እንዳጋጣሚ ኢሜይላችሁ ላይ ይላክላችኋል። ዩዘር ኔማችሁ እንደዚሁም ደግሞ ፓስዋርዳችሁ ይላክላችኋል። ቀጥታ እሱን በማስገባት ወደ ሎጊን ሙሉ ኮርስ አለ። እዚህ ጋር እንደምታዩት በጣም በዛ ያሉ ኮርሶች ወደ 27 ኮርሶች ነው ያሉት። ከዚህ ውስጥ እናንተ አፕላይ ማድረግ የምትፈልጉትን የራሳችሁን ኮርስ ክሊክ አድርጋችሁ ነው የምትገቡት ማለት ነው። ቀጥታ እያንዳንዱ ኮርስ የራሱ የሆነ አፕሊኬሽን ፖርታል ስላለው ማለት ነው። ሎጊን አድሬሱ አንድ ነው፣ ነገር ግን ኮርሳችሁን ክሊክ አድርጋችሁ ነው የምትገቡት። ሌላ እዚህ ጋር ስታርቲንግ እና አፕሊኬሽን ዴድላይን አለ። መረበት ቀን ነው እዚህ ጋር እንደምታዩት። ስታርቲንግ ማለት ይሄ ኦፕን የሆነበት በ15/5ኛ ወር ነበር። አፕሊኬሽን ዴድላይን ደግሞ 6ኛ ወር በ16 ነው ማለት ነው። ስለዚህ እስከ 16 ባለው ጊዜ ውስጥ አፕሊኬሽናችሁን አፕላይ አድርጋችሁ አፕሊኬሽን ፊ መክፈል አለባችሁ ማለት ነው። ሁላችሁም ያው አፕሊኬሽን ፊ እንዳለው ኦሬዲ ስለተናገርኩ ማለት ነው። ስለዚህ እዚህ ጋር ለምሳሌ መጀመሪያ ኢንዱስትሪያል ኢንጂነሪንግ ነበር የምለው። ለምሳሌ እኔ ኢንፎርሜሽን ኢንጂነሪንግ አሁን እንምረጥና ለኢንፎርሜሽን ኢንጂነሪንግ አፕላይ ለምታደርጉ አፕሊካንቶች እንሞላለን። ሁሉም ላይ ስትገቡ እዚህ ጋር የሚጠይቋችሁ ጥያቄ አለ። አንደኛ ኢንፎርሜሽን ኢንጂነሪንግ ስር ያሉ ካሪኩለሞች አሉ ወይ ታውቁታላችሁ። እዚህ ጋር በዛ ያው ስፔሲፊክ መማር የምትፈልጉ ኢንጂነሪንግ ኢንፎርሜሽን፣ ኤሌክትሪካል፣ አውቶሞቲቭ እንደዚሁም ቴሌኮሙኒኬሽን አለ። ስለዚህ በኢንፎርሜሽን ኢንጂነሪንግ ስር ደግሞ የራሱ የሆነ ስፔሲፊክ የሆነ ኮርሶች አሉት ማለት ነው። ስለዚህ አንዱን ትመርጣላችሁ። ለምሳሌ ኮምፒውተር ኢንጂነሪንግ መረጥኩኝ እኔ። ኦፍ ዘ ኮምፒቲሽን እዚህ ጋር ያለውን ዲክሌር ዳርጉ ይላል። የመጀመሪያው አካዳሚክ ኳሊፊኬሽን አችሁ ኦብቴን ያደረጋችሁት ኢታሊ መሆኑ ኢታሊ ከሆነ እዚህ ጋር ኦኬ ትላላችሁ። አሁን ላይ ደግሞ ገና መጨረሻ ዓመት የማስተርስ ተማሪ ሆናችሁ ከሆነ እና አሁን አፕላይ ያደረጋችሁ ከሆነ ነገር ግን በ31 10ኛ ወር 2025 ወይንም ጥቅምት ላይ የምትጨርሱ ከሆነ ይሄን ክሊክ ታደርጋላችሁ። ኦሬዲ ግን ያገኛችሁ ኦሬዲ ማስተርስ ያላችሁ አፕሊካንቶች ይሄኛውን ክሊክ ታደርጋላችሁ ማለት ነው። እዚህ ጋር ኳሊፊኬሽናችሁን ታስቀምጣላችሁ። ለምሳሌ እኔ ኤምኤስሲ ብዬሞላለሁ ኦብቴን ያገኘሁበትን በ2024 12 ብዬ ክሊክ አድርጌያለሁ። ከዛ እዚህ ጋር with the vote ይላል። ቮት ማለት ምን ያክል ነው አቨሬጅ ያመጣችሁት ውጤት ነው። ሶ ከ4 3.8 አለኝ። የተማርኩበት ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ነው ብዬ ክሊክ አድርጋለሁ ማለት ነው። እዚህ ጋር ምንድነው ሐሳቡ ቅድም እንዳልኳችሁ ሁለት አይነት ወዮች አሉ። አንደኛ ፈንድ ማግኘታችሁ የተለያየ ፈንድ ማግኘታችሁ አፕላይ ማድረግ ትችላላችሁ። እንደዚሁም ደግሞ እነሱ ላቀረቡት ፈንድም አፕላይ ማድረግ ትችላላችሁ። ሁለት ወይ ነው ያለው። ስለዚህ የትኛውን ነው የምትመርጡት የሚል ጥያቄ ነው እዚህ ጋር እንዳጠቃላይ የሚጠይቋችሁ። እናንተ ምንድነው ያለባችሁ እዚህ ጋር ማለት do you want to apply for admission as additional person ለአዲሽናል ፐርሰን ማለት ስኮላርሺፑ ለምሳሌ 7 ከሆነ ስኮላርሺፑ አንድ ለምሳሌ ነን ስኮላርሺፕ አለ ወይንም ፈንድ የምታመጡ። ስለዚህ እናንተ ፕሮባብሊ ኖ ነው ማለት ያለባችሁ። ምክንያቱም የስ ካላችሁ እዛ ስኮላርሺፕ ኮምፒቲሽን ላይ ያስገባችሁም የራሳችሁ ፈንድ ይዛችሁ እንድትመጡ ይጠበቃል ማለት ነውና የተረዳሁትኝ በዛ መንገድ ነው። ይሄኛው ኖ ነው ማለት ያለባችሁ። ኦራል ኤግዛም ይኖራችኋል። ስለዚህ በምን ኮንታክት እናርጋችሁ ነው ትክክለኛ ኢሜይላችሁን ከሆነ ስካይፕ አድሬሳችሁን if any ታስገባላችሁ ማለት ነው። እዚህ ጋር ኔክስት ትላላችሁ። እዚህ ጋር ደግሞ ሌሎች የሚጠይቋችሁ ነገሮች አሉ። ይሄኛው እንደየዲፓርትመንቱ ይለያያል። ለምሳሌ እዚህ ጋር ኮምፒውተር ኢንጂነሪንግ ነው። ቅድም እንዳልኳችሁ ለኤግዛምፕል ኢንዱስትሪያል ኢንጂነሪንግ ሞልቼ ነበር። በጣም ብዙ ታይትል ነው ያላቸው። እዚህ ጋር ምንድነው ስኮላርሺፑ ያው ሪሰርች ነው ብያችኋለሁ። ያው ፒኤችዲ ስለሆነ ለሪሰርች ነው የምትሄዱት። በተለያዩ ሪሰርች ኤሪያዎች ላይ ነው የምትገቡት። ነገር ግን ለምሳሌ አንድ አፕሊካንት ለኢንዱስትሪያል ኢንጂነሪንግ በሜጀር አፕላይ ቢያደርግ በዛ ስር በጣም ብዙ ሪሰርች ኤሪያዎች አሉ፣ ታይትሎች ይቀመጣሉና ስፔሲፊካሊ ለዛ ሪሰርች አፕላይ ማድረግ ይችላል። ለምሳሌ እዚህ ጋር ያለ አንድ ሪሰርች ታይትል አለ። ይሄንን ሰሌክት ማድረግ ይችላል። ሁለቱንም ሰሌክት ማድረግ ይችላል። ነገር ግን ምን የሚላል እዚህ ጋር ኦርዲነሪ የሚላል። ኦርዲነሪ ማለት
ማንኛውም ላይ ማመልከት መወዳደር ፈልጋለሁኝ ስለዚህ የጻፋችሁት ፕሮፖዛል ከማንኛውም ጋር ፊት ካደረገ እኔ ሊስት ከሆኑት ከማንኛውም ሪሰርች ኤሪያ ላይ ፊት ካደረጋችሁ እንድትገቡ ትደረጋላችሁ ማለት ነው ስለዚህ እዚህ ጋር ምናልባት እዚህ ጋር ኮምፒውተር ኢንጂነሪንግ ላይ አፕላይ የምታደርጉት ሁለት ብቻ ነው ያለው ነገር ግን አንዳንዶች ላይ በጣም ብዙ ሊስት ኦፍ ታይትል እዚህ ጋር ልታገኙ ትችላላችሁ ስለዚህ መምረጥ ያለባችሁ ኦርዲነሪ አንደኛ ቻንሳችሁን ለማብዛት ማለት ነው ኤኒ ሪሰርች ኤሪያ ይሁን እዛ ሪሰርች ኤሪያ ላይ ፊት የምታደርጉ ከሆነ ያው በዛው ሪሰርች ኤሪያው ይለያይ እንጂ በተመሳሳይ ዲሲፕሊን ስር ስለሆነ ችግር የለውም ስለዚህ ኦርዲነሪ የሚለውን ሴሌክት ብታደርጉ ይመረጣል ማለት ነው እዚህ ጋር ክሊክ ስታደርጉ አፕሎድ የምታደርጉቸው ዶክመንቶች አቹ ላይ ነው የመጣ ነው ማለት ነው የመጀመሪያው አፕሎድ ማድረግ ያለባችሁ ዶክመንቶች አሉ ወደ 9 ዶክመንት አታች ታደርጋላችሁ ግዴታና ኦፕሽናል የሆኑ ዶክመንቶች አሉ ግን በተቻለ አቅም ኦፕሽናሎችን ብታማሩ ኤክሴፕት ይሄ ባንስ የሚለው ሰርች ለማድረግ ሞክሬ ነበር ለኢንተርናሽናል አፕሊካንቶች ብዙ አፕሊኬብል አይደለም ቢታለፍ ጥሩ ነው የሚል ነገር ነው ያገኘሁት ስለዚህ ከባንስ ከሚለው ውጪ ግን ሌሎች ኦፕሽናል ተብሎ የተቀመጡትም ሁሉንም ብታስገቡ ጥሩ ነው ለዚህ ዲፓርትመንት አፕላይ የምታደርጉ ለሌላ ዲፓርትመንት ደግሞ አፕላይ የምታደርጉ እንደዚሁ ባንስ የሚያለሱን ተውት ነገር ግን ኦፕሽናል ብለው የሚያስቀምጧቸው አሉ ሁሉም ቦታ ላይና እነሱን ብታስገቧቸው ጥሩ ነው ምክንያቱም ኦሬዲ እጃችሁ ላይ ያላችሁ ዶክመንቶች ስለሚሆኑ ፕሮባብሊ ማለት ነው የመጀመሪያው ካሪኩለም ነው ያ ማለት ካሪኩለር ወይንም ሲቪያችሁ ነው ሲቪያችሁ በኤሮፓስ ፎርማት እንድታስገቡ እያንዳንዱ ዲፓርትመንት ይጠይቃል ግዴታ ነው ኤኒ አዲሽናል ኳሊፊኬሽን ነው አዲሽናል ኳሊፊኬሽን ቅድም ያየናቸው ሰርቲፊኬቶች ተጨማሪ ሰርቲፊኬቶች ፐብሊኬሽኖች እንደዚሁም የተለያዩ ሴሚናር የተለያዩ ኮንፈረንስ ላይ የተለያዩ ላይ ፓርቲሲፔት ያደረጋችሁበትን የሚያሳይ ሪሰርች ፕሮጀክታችሁ ግዴታ ነው ፕሮፖዛላችሁ PhD ሄዳችሁ የምትሰሩበት ሪሰርች ፕሮፖዛል ማለት ነው ኮፒ ኦፍ ዲግሪ ቴሲስ አለ ያ ማለት ነው ሙሉ የዲግሪያችሁ ቴሲስ ለምሳሌ ማስተርሳችሁን የጨረሳችሁት ቴሲስ ሙሉ እሱን ኮፒ ብታስገቡ ጥሩ ነው ኦፕሽናል ነው ግን አስገቡ ያው ቴሲሳችሁ እጃችሁ ላይ ስለሚኖር በፒዲኤፍ ፎርማት አድርጋችሁ አታች ማድረግ ነው እነዚህም ደግሞ የቴሲስ ታይትል እና አብስትራክቱን ሾርት ሰመሪ ማለት ነው ታይትሉን ዴን አብስትራክቱን በአንድ ፔጅ አርጋችሁ እሱንም እዚህ ጋር ታስገባላችሁ ማለት ነው እንዳልኳችሁ ሪሰርች ቤዝድ ነገር ነው የስኮላርሺፕ እና ሞር ኦፍ ላይክ ወደ ሪሰርቹ የሚጠጉ ነገሮች ነው የሚጠየቁት ማለት ነው ሌላ ደግሞ አይዲ ግዴታ ነው ያ ማለት ፓስፖርታችሁ ነው ሊስት ኦፍ ዩኒቨርሲቲ ኤግዛም ቴክን ኤንድ ግሬድስ አለ ነው ይሄ ደግሞ ላይክ ትራንስክሪፕታችሁ ማለት ነው የሁሉም ኮርስ ትራንስክሪፕት ነው ማለት ነው ሌላው ፎሪን ኳሊፊኬሽን የሚላለ ያ ማለት ምን ማለት ነው ማስተርሳችሁ የመጨረሻ ዲግሪ ሰርቲፊኬታችሁ ማለት ነው ትራንስክሪፕት እና ሰርቲፊኬት ስለዚህ ሰርቲፊኬቱ ነው ብዙ ጊዜ ፎሪን ኳሊፊኬሽን የሚሉት ለፒኤችዲ ከሆነ የማስተርሱ ሰርቲፊኬት ማለት ነው የመጨረሻ ዲግሪው ማለት ነው ለማስተርስ ከሆነ አንዳንዴ ፎሪን ኳሊፊኬሽን ሲሉ ባችለር ዲግሪ ሰርቲፊኬት ማለት ነው እንግዲህ ይሄኛው ለፒኤችዲ ስለሆነ የማስተርሳችሁ ኳሊፊኬሽን ነው ማለት ነው ስለዚህን ግዴታ እዚህ ጋር እየገባችሁ አታች ማድረግ አለባችሁ ማለት ነው ስለዚህ አታች የሚለውን ክሊክ ስታደርጉ ትመርጣላችሁ እዚህ ጋር ያስመርጣችኋል choose ፋይል ይላል በፒዲኤፍ ወይንም በዶክመንት መሆን ይችላል ዚፕ ማርጋችሁ ማስገባት ይችላል ስለዚህ choose ስትሉ ቀጥታ ሄዳችሁ አታች ታደርጋላችሁ ማለት ነው ስለዚህ ኦልሬዲ እነዚህ ዶክመንቶች ስለሌሉኝ አታች ማድረግ አልችልም ነገር ግን ለበሌላ ፕሮግራም ከዚህ በፊት አፕላይ አድርጋችኋለሁ እዛ ላይ አታች የተደረገ ስላለ ሙሉ አታች ካደረጋችሁ በኋላ የሚሄደውን ስቴፕ አብረን እናያለን ማለት ነው ለምሳሌ እዚህ ጋር ኢንዱስትሪያል ኢንጂነሪንግ አፕላይ አድርጌ ኦሬዲ አታች አድርጌያለሁ ዶክመንቴ እዚህ ጋር አታች ካደረጋችሁ በኋላ እንደዚህ አይነት ነገር ነው የሚመጣላችሁ ጀስት ሰመሪ እንድታደርጉ ይሰጣችኋል ሙሉ ሞላችሁትን ሰመሪ ለምሳሌ የመጀመሪያው ስቴፕ ዲፓርትመንት መምረጥ ነበር ይሄ እንዳልኳችሁ መጀመሪያ ላይ ሞላሁት ነው ብያችኋለሁ ኢንዱስትሪያል ኢንጂነሪንግ ኤንድ ሪሃቢሊቲ የሚል ነው የመረጥኩት ሞዲፋይ ማድረግ ፈልጋችሁ ሞዲፋይ የሚለውን ክሊክ በማድረግ ሞዲፋይ ማድረግ ትችላላችሁ እዚህ ጋር ፐርሰናል ዳታችሁ ይቀመጣል እዚህ ጋር እዚሁም ደግሞ permanent አድሬሳችሁ ሲቲዝንሺፕ ምናምን የሚባሉ እዚህ ጋር የሞላችኋቸው ይቀመጣሉ ሞዲፋይ ማድረግ ተፈልጋችሁ ሞዲፋይ ማድረግ ትችላላችሁ ሶኔ እዚህ ጋር ሲቪን እንደዚሁ አንዳንድ ነገሮችን እዚህ አስገብቻለሁ ማለት ነው ስለዚህ እዚህ ጋር ጨርሻለሁ ሙሉ ሰሚት አድርጌ እናንተም ባክቱ
ያላችሁ ሰው እዚህ ጋር ክሎዝ አፕሊኬሽን አንዴ ክሎዝ አፕሊኬሽን ወደ ፔመንቱ ከመሄዳችሁ በፊት ክሎዝ አፕሊኬሽን የሚለውን ክሎዝ ስላላችሁ እርግጠኛ ናችሁ ወይ አፕሊኬሽኑ ክሎዝ ይሁን ነው ከዛ በኋላ ኤዲት ላታረጉ ስለምትችሉ ሶ አፕሊኬሽኑ አሁን ሎክድ ሆኗል ማለት ነው ከዚህ በኋላ ገብቼ አፕላይ ማድረግ አልችልም ስለዚህ ይሄኛውን ከጨረሳችሁ በኋላ ነው አፕሊኬሽኑን መክፈል የምትችሉት ሶ ኔክስት ስቴፕ እዚህ ጋር the payment of the fee for participation in the competition has not yet been made ይላል ስለዚህ አፕሊኬሽን ዴድላይን ድረስ መክፈል አለባችሁ ስለዚህ contribution application የሚለውን ክሊክ ታደርጋላችሁ ማለት ነው ስለዚህ ጋር the contribution due amount 30 ዩሮ ነው VAT included ነው ይላል you can pay with Pagopa ነው በፓጎፓ ነው የምትከፍሉት ማለት ነው ሶ እዚህ ጋር proceed with payment የሚላል ሶ እንግዲህ እዚህ ጋር ያው የሚከፍልላችሁ ሰው የሚያደርገው ነገር ይኖራል እዚህ ጋር ይሄንን ያዩ አፕሊኬሽኑን ፕሮሰስ ያደርጉላችኋል ማለት ነው አፕሊኬሽን ፊ እንግዲህ ኢታሊ የምትኖሩ ካላችሁ ያው በፓጎፓ መክፈል ትችላላችሁ ማለት ነው እንግዲህ አብዛኞቻችሁ አፕሊኬሽን በምን እንዴት እንክፈል የሚል ጥያቄ ታቀርባላችሁ አፕሊኬሽን የምትከፍሉበት መንገድ ሁላችንም ያለፍን መንገድ አንደኛ እዛ ሀገር የሚኖር ሰው በመፈለግ እናንተ በኢትዮጵያ ብር ለቤተሰቦቻቸው ወይንም እዚህ ባለው አካውንታቸው ታስገቡላችኋላችሁ ነገር ግን እዛ ኢታሊ ደግሞ ማለት ባለው በብር ቅይር ማለት ነው ኢታሊ ያለው ሰው ያው ፓጎፓ ኖርማሊ የክፍያ ሲስተም ስለሆነ ኢታሊ ውስጥ በቀላሉ አፕሊኬሽን ፊያችሁን ይከፍሉላችኋል ነገር ግን በመትልኩ ሰዓት ያው ሎጊን አድሬሳችሁን ትልክላችኋላችሁ ሎጊን አድሬስ ካላካችሁላችሁ በኋላ ከላካችሁላችሁ በኋላ ነው ገብተው ነው አፕላይ ገብተው ነው እንደዚህ ፕሮሰሱን በደንብ ኔክስት እያሉ ገብተው ነው የሚከፍሉላችሁ ማለት ነው ሞር አካዳሚክስ ውስጥ ያለ ሰው ልታገኙ ደግሞ ሞር ተማሪ የሆነ ለነዚህ አፕሊኬሽን በጣም ቅርብ የሆነ ሰው ቢሆን ጥሩ ነው ማለት ነው